ሰላም ዩቲዩብ እንዴት ናችሁ? ላይፍ ኢን ዩኬ ፕሮግራማችን ጀምሯል። ለኛ ይጠቅማሉ ያስተምራሉ ምንላቸውን ኢትዮጵያን ኤርትራን ስራ ልምድ ያላቸውን እህት ወንድሞቻችንን ይዘን የምንቀርብበት ፕሮግራም ነው። እንዴት አየሹ ግን ዩኬን? ማንቸስተር እንደተቀየርኩኝ በጣም አልቅሼውላ ነበር ሰው አጥቼ ማለት ነው። አዲስ ሀገር ላይ ስመጣ በጣም ነው የሚከፋ፣ በጣም ነው የሚሰማክ። የምንገኝበት ቦታ ላይ የተለያዩ የበጎ አድራጎት ስራዎችን የምትሰራ እንዲሁም ከዩኬ መንግስት የተለያዩ አዋርዶችን በማሸነፍ እየሰራች እያበረታታች ያለች ጀግና እህታችን ነች። ስሜ ዲቦራ ይባላል። በጎ ፍቃድ ላይ ቮለንተር ወርክ ስራ ትሰሪያለሽ። እሱን ስራ ስትጀምሪ ያለው ቻሌንጅ ምንድነው? ብዙ ቻሌንጅ አለው። በጣም ደስ የሚል በጣም የሚያሳዝን። ለምን አጋጣሚ ነበር እንደዚህ የመጣው? ወደ 2 ወር 3 ወር በጣም ዲፕረስ ውስጥ ነበርኩኝና ዝም ብዬ ደብሮኝ ማታ ላይ ከመሻ አካባቢ ነው ዝም ብዬ ወክስ አረግ ይሄንን ቴሌግራሙን አየው ማለት ነው። ኒክ ፕሮግራማችን ነው። ከእንግዳ ጋር እንግዳችን ማን እንደሆነች ራሷን ታስተዋውቅልናለች። እንዲሁም ዩኬ ከመጣች ምን ያህል ጊዜ ቆየች የሚለውን አብረን አያይዘን እንጠይቃታለን። ወደ እንግዳችን። ሰላም ላይፍ ኢን ዘ ዩኬ ቢኒ ታንክ ዩ ቬሪ ማች በጣም ነው የምናመሰግነው። ስሜ ዲቦራ ይባላል። የመጣሁት ያው ከሚታወቀው ከኢስት አፍሪካ ነው። 7 አወር ፍላይት ነው። በእግርና በብዙ መንገድ ነው ሰዎች የሚመጡት። የዛሬ 20 ዓመት ነው በዚህ አካባቢ የመጣሁት። እሺ ዲቦራ እጅግ አድርገን እናመሰግናለን። በመቀጠል ምሰሪያቸው ስራዎችስ ምንድናቸው? ብዙ ስራዎችን እሰራለሁ። ይሄን የመሰለ ኮፊ ሾፕ ከፍቼ ቡና እሸጣለሁ። ቆንጆ ቆንጆ ሽሮና በርበሬ የቤት ባልትናዎችን እሸጣለሁ። በጣም የሚጣፍጥ በየአይነቱ የላቭ ዶሮ የሚባል ስፔሻል አለኝ። ዋናው ስራ እሱ ነው። በተጨማሪ ግን ማህበረሰቤን አገለግላለሁ። በበጎ ፈቃደኝነትም በጎ ፍቃድ ላይ ቮለንተር ወርክ ስራ ትሰሪያለሽ እና እሱን ስራ ስትጀምሪ እንዴት ጀመርሽው? ያለውስ ቻሌንጅ ምንድነው? አዎ በጣም ብዙ ቻሌንጅ አለው። በጣም ደስ የሚል በጣም የሚያሳዝን ደብለቅለቅ የሚያደርግ አንዳንድ ጊዜ ይገጥማል። ሰላም አማርኛና ትግርኛ ሆምወርክ ክለብ የሚባል የዛሬ 18 ዓመት በሳልፈርድ ላይብረሪ በ3 እናቶች በ6 ልጆች ጀምረን ነበረ። ስንጀምር የጀመርነው ልጆችን ቋንቋቸውን በማስተማር ነው። ሀሁ በማስተማር አማርኛና ትግርኛን እንዲያውቁ ለማድረግ ነበር የጀመርነው። ግን በዛ ብቻ አልቆመም። እየቀጠለ አንዳንድ ሰፖርቶችን ልጆችን የሚረዳ ቤተሰብን የሚያግዝ ነገሮችን ስናደርግ ያዩ ሰዎች ደግሞ የተለያየ አቅራቦት ያደረጉልን የተለያየ እገዛዎችን እናግዝ የሚረዱን በቅርብ ያሉ የማህበረሰብ የዚያው አካባቢ ማህበረሰብ ሰራተኞች ስራችንን ስላዩ ወደኛ ተጠጉ። እኛንም ወደ እነሱ ገፉን ማለት ነው። በጣም ጥሩ ነው። ግን ይሄን ስራ ለመስራት ያነሳሳሽ ነገርስ ምንድነው? ይሄንን ስራ እንድሰራ ያነሳሳኝ ነገር እኔ በመጣውበት አመት 2006 በሳልፈርድ ስመጣ 52 ቁጥር ባስ በጣም ነው ወዳት። በሷ ቁጥር ባስ ውስጥ እኔ ብቸኛ ተሳፋሪ ጥቁር ሴት ከኢስት አፍሪካ የመጣው ነበርኩኝ እና ዞር ስል የኛ ምግብ ቤት የለም፣ ዞር ስል የኛ ቋንቋ የለም። ምን ማድረግ አለብኝ ብዬ በማሰብ እግዚአብሔር ረድቶኝ በጣም ጥሩ ሴት ሙና የምትባልና 3 ልጆች ያላት ሴት አግኝቼ ልጆቿን እንዳስተምርላት ጠየቀችኝ። እነሱን በማስተማር ጀመርኩኝ። ዘ ሴም ታይም የኔ ልጅ ደግሞ ሆዴ ውስጥ ነበረች። ሩት ትባላለች። ሩት ላይ አሁን ተወልዳ 17 ዓመቷ ነው እና ሞር ገፋችኝ። እሷ በቃ ለምን መስጠት አለብኝ፣ የሷን ባህል ማስተዋወቅ አለብኝ፣ ማስተማር አለብኝ የሚል እገዛ ውስጥ ገባ ማለት ሀሳብ ገባ ወይም ራዕይ ገባ። አይ ቲንክ ሩት አነሳሳችኝ ማለት እችላለሁ። ሩት ምክንያት ሆነችኝ ማለት እችላለሁና ደስ ይላል። በተለይ በስደት ላይ ያለን እኛ ሀበሻዎች ብዙ ጊዜ እርስ በርስ እንደዚህ ተቀራርበን ራሳችንን የማገዝ የመረዳዳት ነገሩም ስለሌለ በሀበሻው ኮሚኒቲ ላይ ያለሽ ጠንካራ ነገር ስፔሻሊ በልጆች ላይ በጣም ጥሩ ነው። ባህላቸውን እንዲሁም ቋንቋቸውን አውቀው በመሄድም ባሻገር ትልቅ ስራ ነው እየሰራሽ ያለሽው። ሊበረታታ የሚገባ ነገር ነው። ብዙ ጊዜ እንደዚህ ይሄን ሀሳብ ስታስቢ ወላጆች ልጆችን የመስጠት ነገር ፈቃደኞች ናቸው? ሲመጡስ እንዴት ነው? አንቺ ቻሌንጆች ነበሩ? ምክንያቱም እዚህ ሀገር የተወለዱ ልጆች ብዙ ጊዜ የራሳቸውን ቋንቋ የማናገር ነገር ትንሽ ችግር አለ እና ያ ነገር ቻሌንጁ እንዴት ነበር ከነሱ ጋር ያለው ነገር? በጣም ከባድ ነው። ግን የእግዚአብሔር እርዳታ በስቶልኝ ዛሬ እዚህ ደርሻለሁ።
ለኔ የስራ ተሞክሮ ወይም የህይወት ዘመን ተሞክሮ ነው። እንደ ቻሌንጅም እንደ ችግርም ብቻ አላየውም። አው በጊዜው አስቸግሮኝ ነበረ፣ ግን ዛሬ ዞር ብዬ ሳየው እነዛን ባላልፋቸው ዛሬ መድረስ አልችልም። በቃ ንጹህ የሆነ ትልልቅ ኦብስታክል አለው። ይሄንን የማህበረሰብ ስራ ለመስራት የኛ ማህበረሰብ ገና ነው፣ ዛሬም ገና ነው። የመረዳት አቅሙ ከራስ ያለፈ አይደለም። ለሌሎች ሰዎች ለመድረስ ለመቆረስ በጣም ቻሌንጅ አለው። ለምን መጀመሪያ ከኑሮው ላይ ነው የሚያተኩረው። አልጠላውም፣ ግን እግረ መንገድ መሰራት የሚችሉ ብዙ ስራዎች አሉ። የኛ ማህበረሰብ በጣም ጥሩ ስኪል አለው። በብዙ ነገር ማህበረሰቡን መድረስ ይችላል፣ ግን ከራሱ መውጣት አልቻለም። እንዲወጣ ፈልጋለሁ። ቀላል አይደለም፣ አውቃለሁ፣ ግን እኔ አገዛቸዋለሁ። በምን መንገድ ይውጡ? ኤቭሪ ዴይ ለምሳሌ ጠዋት ሲነጋ አንድን ሰው ለማስደሰት፣ ለምሳሌ ያንድን ሰው ጥያቄ ለመመለስ ፍቃደኛ ይሁኑ። አልጋ ባልጋ አይደለም፣ ግን ይቻላል ከፈለጉ። የመጀመሪያው ፖይንት መፈለግ ነው። 1 ሰዓት በወር፣ 1 ሰዓት በሳምንት፣ 1 ሰዓት በ2 ወር መስጠት ይችላሉ። እናመሰግናለን። ይህ ላይፍ ኢን ዩኬ ፕሮግራማችን ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዲሁም በዚህ ፕሮግራም ላይ ቢቀርቡ ያስተምራሉ ብላችሁ የምታስቡት ሰው ካለ ኮመንት ላይ አስቀምጡልን። የእነሱን ላይፍ ሼር ተሞክሯቸውን እንጋራለን። እስከ መጨረሻው አብራችሁን ሁኑ። እሺ ዴቦራ፣ በተለይ አዲስ ለሚገቡ ሰዎች እያረጋችሁት ያለው ድጋፍ ምን ይመስላል? ከሀገር ለሚመጡ ሰዎች ምንድነው እያረጋችሁ ያላችሁት ነገር? ሁለት አይነት ሰዎች አሉ እዚህ ሀገር የሚመጡ። እኛ ጋር በደንብ የሚመጡት ተማሪዎችና ስደተኞች ናቸው። ተማሪዎች ሲመጡ ስራ በማጣት በጣም ይቸገራሉ። ምክንያቱም አጭር ሰዓት ስለሚሰሩ የዚህ ሀገር የስራ ልምድ ስለሌላቸው ዩኒቨርሲቲ ስኮላር አግኝተው ቢመጡ ግን ስራ ለማግኘት ስለሚቸገሩ እኛ ጋር ቮለንተሪ ይሰራሉ። አንዳንድ እገዛዎችን እናደርግላቸዋለን። በምን መንገድ ነው እነዚህ እያገዛችኋቸው ያላችሁ? አዲስ ለሚመጡ ሰዎች ዳይሬክሽን እናሳያቸዋለን። መጀመሪያ ኢንፎርሜሽን እነግራቸዋለን። ፍቃደኛ ሲሆኑ እንወስድና ሪፈር እናደርጋቸዋለን። አንዳንዱን ይዘን እንወስዳቸዋለን ቦታው ድረስ። ምክንያቱም እኛ እዚህ ቀድመን የመጣ ነው በእነሱ ላይ ልንኮራ ሳይሆን ለነሱ እርዳታና እገዛ ልናደርግ ነው። እኛ እንደ ቤተሰብ እናግዛቸዋለን፣ እንወስዳቸዋለን፣ ዳይሬክሽን እንሰጣቸዋለን። በቦታው ላይ እናስመዘግባቸዋለን። የአፕሊኬሽን ፎርሞችን እንሞላላቸዋለን። አብረናቸው እንሄዳለን። ለብዙዎቹ አብረናቸው ነው የምንሄደው። ለኢንተርቪው ለማድረግ ከመዘጋጀት ታዘጋጅ? አዎ፣ እናስተዋውቃቸዋለን። እጃቸውን ይዘን ነው እናስተዋውቃቸው። በሳልፎርድ ላይ በዛ ነው የታወቅነው። በጣም ደስ ይላል። በተለይ አድሬሳችሁን ለማያውቁ ሰዎች እስቲ አድሬሳችሁን የት ነው የምትገኙት? ኦኬ፣ አድራሻችን ሜን ቦታችን 104 ሲፈርድ ሮድ M66 EP ነው። ዘወትር አርብ ሁል ጊዜ ከ10 o'clock ጀምሮ እስከ 6 o'clock ድረስ የተለያዩ ኢንፎርሜሽን፣ አድቫይስ፣ ላንጉዌጅ እንደገና ደግሞ ሙዚቃ ወይም የዳንስ ትምህርቶች፣ አብሮ የመብላት ጊዜ እናደርጋለን። አድቫይሶችን እናደርጋለን። ቅዳሜ ደግሞ በብሮተን ሆብ እግር ኳስ ቡድን አለን። ሰላምና ፍቅር የሚባል የእግር ኳስ ቡድን አለን። ዘወትር ቅዳሜ ከ9 ሰዓት እስከ 12 ሰዓት ተኩል። በልጆች ላይም እየሰራች ያለች እህታችን ነች። ልትበረታታ፣ እውነት ልትደነቅ የሚገባ ነው። አያይዤ ዴቦራ ልጠይቅሽ የምፈልገው ወላጆች ልጆችን ቋንቋቸውን፣ ባህላቸውን እንዲሁም በምግባር በእምነት ታንጸው እንዲያድጉ እንዴት አድርገው ቢያሳድጉ ብለሽ ትመክሪያለሽ? ያንቺን ሀሳብ። የኔ ሀሳብ ወይም 2 ልጅ እንዳሳደገ እናት፣ ግን እኔ የብዙዎች እናት ነኝ። ልመክር የምችለው ወይንም ኢንከሬጅ ላደርግ የምችለው ነገር ምንድነው? የመጀመሪያው ስቴፕ እናትና አባት ፍቃደኛ መሆን ያስፈልጋቸዋል። የራሳቸውን ማንነት ለልጆቻቸው ማስተላለፍ። ብርና ወርቅ አይደለም ለልጆቻቸው የሚሰጡት። እዚህ ሀገር ሁሉ ነገር አለ። ማንነታቸውን ነው። ማንም አይሰጣቸውም። ማንነታቸውንና ማንነታቸውን መስጠት አለባቸው። ልጆቻቸውን የራሳቸውን ቋንቋ ካላስተማሯቸው፣ ባህላቸውን ካላስተማሯቸው ልጆቻቸው ወደፊት ማንነታቸውን ይረሳሉ። የኛ ቋንቋችን፣ ባህላችን ፓስፖርታችን ማለት ነው። እንግሊዛዊ መሆን ወይ ኢትዮጵያዊ መሆን ወረቀት ላይ ነው የሚጻፈው እና ማንነት ግን ውስጥ ነው የሚቀመጠው፣ ይቀጥላል ማለት ነው። ፕሊዝ በቃ ልጆቻችሁን መጀመሪያ ቤት ውስጥ አስተምሯቸው።
ቤታቸው ውስጥ ያስተምሯቸው። እንደገና ደግሞ ፊደላቸውን በቁመታቸው ልክ በተለይ ሲቲንግ ሩም ሶፋ ያለበት እዛ ጋር በር ላይ ይለጥፉላቸው። ለትንሽ አመት ነው እስከ 7 አመት ወይ እስከ 8 አመት እሱን ካሳዩዋቸው ልጆቹ ወዴትም ፈቀቅ አይሉም። ማለት መጽሐፍ ቅዱስ ሲናገር ልጅህን በሚሄድበት መንገድ ምራው ባደገ ጊዜ ፈቀቅ አይልም ከዛ ነው የሚለውና 40 ካመጧቸው ሰየው ይሄንን በመሰለ ቦታ በሚያስፈልግ ነገር እናስተምራቸዋለን። ቋንቋ ብቻ አይደለም ኳስም እንቅስቃሴ አካላዊ እንቅስቃሴዎችንም እናደርግላቸዋለን። ግን አይ አንመጣም ካሉ ደግሞ በራሳቸው ማስተማር ይችላሉ። በማህበራችን ላይ ባሉ ሰዎች ልጆች አይቻሉ የሚጽፉ የሚያነቡ የሚያወሩ ልጆች አይቻሉ። ስለዚህ ለምን አይችሉም? ይችላሉ። ዋናው ፍላጎት ነው። ስምሽንና እዚህ ሀገር ምን ያህል ጊዜ ቆየሽ የሚለው? ሽመይ አልማዝ ይባሃል። ኣብዚ ብዙሕ ጊዜ ገይረ ብዙሕ ዓመት ገይረ ዳርጋ 10 ዓመት ሆነ። ተጀመረሉ እዋን እኳ ብዙሕ ገይሩ እዩ። ብዙሓት ኢና ነርና እጅግ እንዳበለ እንዳዋሓድና ኺና ሕምባሻ ኣነ የምፅእ ብዙሕ ሻሂ ዘምፅኣ ነረን ብዙሕ ፅቡቅ ጊዜ ሕሊፍና ስጋ ሕጂ ከዓ ኣነ ይመፅእ ብዙሕ ሰብ እኳ ገዲፍዎ እንዲ ኣነ ግን ይመፅእ። እዚህ አሁን እየሰራችሁት ያላችሁ ስራ ምንድን ነው? በተለይ አማርኛ ለማይሰሙ ሰዎች በትግርኛ እየሰራችሁት ያላችሁትን ስራ ብታስተላልፉ። ምክንያቱ ክመሃር ክፈልጥ ዝደለየ ሰብ ቋንቋ ደ እንዲሁ ቋንቋ ደ ዝበለፀ ትግርኛ ቋንቋ ዴኻ መምሃር ዝኾነ ንደቅኻ መምሃር ጽቡቕ እዩ። ከም ዝመፁ ድሕሪ ዓምለዎ ወላዲ ጊዜ እንተልይወስ ንውላዱ ሒዙ ንክመፅስ ጽቡቕ እዩ። ቋንቋ ዴኻ ኣደይ ቋንቋ በተለይ እውነት ነው። ቋንቋቸው ባህላቸው ላይ ብዙ ሀበሾች ላይም እየተሰራ ነው። አማርኛም ትግርኛም እንዲሁም የተለያዩ ቋንቋዎችን የምትናገሩ ልጆችም ከሆናችሁ በተለይ አዲሶችም ከሆናችሁ ያግዟቸዋል። ከታች አድሬሳቸውን ዲስክሪፕሽን ላይ እናስቀምጥላችኋለን። ብዙ ነገር ስለሚያግዟችሁ መታችሁ ከተቸገራችሁ አርብ በተለይ ከ10 AM ጀምሮ ይሰራሉ እስከ ምሽት ድረስ መታችሁ መሳተፍ ትችላላችሁ። እጅግ አድርጌ አመሰግናለሁ። ያቀናልኝ ገንዘብ ያቀናልኝ ካኔ አማርኛ ስለዘይከለ። እሺ ቤተሰብ ከእንግዳ ጋር ነኝ። እንግዳችን ማን እንደሆነች እንዲሁም ደግሞ ዩኬ ከመጣች ምን ያህል ጊዜ እንደሆናት ራሷን ታስተዋውቅልናለች። ማዶት አማኑኤል እባላለሁ። ዩኬ ከመጣውኝ 4 ወር ሆኖኛል። እዚህ ማንቸስተር ከመጣው ደግሞ 2 ሳምንቴ ነው። ዩኬ ላይ ከመጣሽ 4 ወር ሆኖሻል። እንኳን ደህና መጣሽ። በመቀጠል አሁን ዲቦራ ጋር ከመጣሽ በሀበሻ ኮሚኒቲ በጎ አድራጎት ስራ እየሰሩ ነውና እንዴት አየሽው? በምን መንገድስ ነው እየረዷችሁ ያሉት? አዲስ ስለሚመጡ ሰዎች የምታስተላልፊ መልእክት ምን ይመስላል? እኔ እዚህ ዲቦራ ጋር ከመጣው በኋላ ለእውነት ከሆነ እዚህ ከመምጣቴ በፊት ማንቸስተር እንደተቀየርኩኝ በጣም አልቀሽውላ ነበር፣ ሰው አጥቼ ማለት ነው። እና ለማናግረው ሰው እንኳን አበሻ የሌለበት ነው እንደመጣሁት ሁላ ብዬ ማለት ነው። ግን እዚህ ከመጣው በኋላ ግን ያው ዲቦራ ጋር ከደረስኩ በኋላ የተላከልኝ ኢሜይል ነበረ። ኢሜይሉን ለማጻፍ ሰው ያስፈልግ ነበረ እና ይሄንንም አንድ ጓደኛዬ ዳግም ይባላል ዲቦራ ጋር ላከኝና እሷ ጋር ሂጂ መፍትሄ ይኖራል ብሎኝ እሷ ጋር መጣው። እሷ ጋር እንደመጣው ደግሞ እሷም ኦፊስ ጋር ላከችኝ። 2-3 ቦታ ኦፊስ ሄድኩኝ። ከዛን 3ኛው ጋር ሄድኩበት ቦታ ላይ እሺ ብለው ጻፉልኝ ላኩልኝ ማለት ነው ኢሜይሉን እና ኢሜይሉን ጨረሱልኝ። ከዛ በኋላ እሷ ጋር መምጣት ጀመርኩኝ። ያው 2 ሳምንቴ ነው እስካሁን አልቀረውምና አበሻ ሁሉም ሰው እስከሚያገኝ ድረስ ነው። አዲስ ሀገር ላይ ስመጣ በጣም ነው የሚከፋ፣ በጣም ነው የሚሰማክ። በተለይ ሰው እያየው እንደዚህ አበሻ ካላናገረክ የሆነ ነገር ሆድ ይብሳል። እና እዚህ ስመጣ ነው አሁን በቃ እኔ የሰው ችግር የሚቀረፍበት ቦታ እያለ ነው እንዴ ማንቸስተርን የጠላዋት ሁላ ብያለሁ። እና እኔ አሁን ደስተኛ ነኝ። በእነሱ በኮሚኒቲ ውስጥ ገብቻለሁኝ። ከአበሻ ጋር ነው ሙለው ደስተኛ ነኝ። እግዚአብሔር ይመስገን። ከዚህ በኋላ እንደውም ሊቀቂሉኝ ራሱ ማንቸስተር መልቀቅ አልፈልግም። እና በጣም ደስተኛ ነኝ። ጥሩ ሰው ናት ዲቦራ። የሰውን ችግር ትረዳለች፣ ትካፈላለች፣ መፍትሄ ያለውን ነገር ሁላ መፍትሄ ትሰጣለች። በጣም ነው ደስ የሚለው። ሁሉም ችግር ያለበት መፍትሄ የሚፈልግ ሁላ እውነት ይምጣ እዚህ። ሁሉም ችግሩ በየቤት ላጣ ቤት በየሁሉም ላይ ነው የምትሳተፍና የምትረዳቸው።
እና ደስ ይላል። እኔ አሁን እምባዬ ሁላ እግዚአብሔር ይመስገን ደርቋል። ተመስገን እግዚአብሔር ይመስገን። ዋናው የኛም የፕሮግራማችንም አላማ እርስ በርስ የተቸገሩ ሀበሾችን ኢንፎርሜሽን ስለሌለ ኢንፎርሜሽን ማቀያየር ነው ትልቁ አላማችንም እና በጣም ደስ ይላል። እንዴት አየሹ ግን ዩኬን በ4 ወር ውስጥ እንዴት አየሹ? ዩኬን እንዲህ ነው ብሎ መግለጽ ያው ይከብዳል። ግን ያው እግዚአብሔር ይመስገን ከዛ ሁላ ድነን እዚህ ጋር ለመድረሳችን የመጀመሪያው እግዚአብሔር ነው። ትልቁ እግዚአብሔር ይመስገን ለዚህ ላደረሰን ክብር ለእናትና ልጅ ነት። እኔ እዚህ ጋር የደረስኩት በሱ ኃይል ነው ከሞቱ ላድኜ ማለት ነው። ስለዚህ እግዚአብሔር ይመስገን። ዩኬም ደስ ትላለች። አቀባበላቸውም ለሰው ያላቸውም ክብር ደስ ይላል። እኔ ባየሁት ነገር ሁላ እንግዲህ ቤትም ሰጥተው ተንከባክበው አሞኛል ስትለው ሁሉን ነገር እኔ ስላገኘውኝ በቃ ደስተኛ ነኝ። እግዚአብሔር ይመስገን። አበሻ እኔ ደግሞ ምለው አበሻ እርስ በርስ አይከፋፋ። ቢያንስ መንገድ ስትጠይቀው እንኳን አንዳንድ ሰው አበሻ አያሳይክም መንገድ። ስለዚህ አበሻ ሁላችንም አበሻ ነን። ሁላችንም አፍሪካ የሆነን ሰዎች ሌላ ሀገር ሰው ሲረዳን የዚህ ሀገር ዜጋ እጅህን ይዞ ነው መንገድ የሚያሳይ ስትጠይቀው። አበሻ ግን ስትጠይቀው እያወቀ ራሱ አላውቀውም አዲስ ነኝ ላይ ይልሃል። እና ይሄ ነው የሚያስከፋው። በቃ የሀገርክ ልጅ ሆኖ መንገድ እንኳን ካላሳየክ በጣም ያስከፋል እውነት። ስለዚህ ሁላችንም ባንከፋፋ መልካም ብናደርግ ሰው ሀገር ላይ ነው ያለነው። ቢያንስ እርስ በርስ ብንረዳ አንዱ ለአንዱ መፍትሄ መሆን አለበት። አንዱ ግራ ሲገባው እዚህ ቦታ ሂድ ነው አሁን እዚህ ቦታ ሂጂ ብሎ የላከኝ አንድ ጓደኛዬ እሱ ነው እንደዚህ ዛሬ እግዚአብሔር ይመስገን እግዚአብሔር ይስጠው። ስለዚህ ለሁሉም እግዚአብሔር ይድረስለት። ከሰው በላይ እግዚአብሔር ነው ያለው። ሰውም ደግሞ ያው መልካም ይስራ እንደ ዲቦራ ደግሞ እኛም ለማገዝ አሁን እኔ በቻሪቲ ውስጥ በሷ ውስጥ ገብቼ ያገዝኩ ነው ሰራለው አገለግላለሁ። በጉልበቴ በምችለው ነገር ሁላ ደስተኛ ሆኜ በመስራቴ አገለግላለሁ። በጣም ጥሩ። በተለይ አዲስ ሆናችሁ ለምትመጡ ሰዎች እውነት ነው እኛም ይሄን ስሜት እንጋራዋለን። ኑ ተጠጉ፣ እርስ በርስ እንረዳዳ። ኢንፎርሜሽንም መማርም ካለባችሁ መንገዱን አትሊስት ከእናንተ አንድ እርምጃ የተራመዱ ሰዎችም እዚህ ስለሚኖሩ በትምህርትም በበጎ ፍቃድ መሳተፍ የምትፈልጉ ልጆች ካላችሁ እንዲሁም ደግሞ ችሎታ ኖራችሁ በርን ዘግታችሁ ቁጭ ያላችሁ ሰዎች ካላችሁ መታችሁ የእናንተንም ነገር አካፍሉ። እርስ በርሳችን ተጋግዘን እንደግ። በጣም ደስ የሚል የበጎ ስራ እየሰሩ ነው ያሉት። ሊበረታቱ የሚገባ ነገር ነው። እስከ መጨረሻው ሌላ ሰዎችን እንጠይቃለን። እስከ መጨረሻው በዚህ ቪዲዮ አብራችሁን ሁኑ። እሺ ቤተሰብ ከእንግዳ ጋር ነን። እንግዳችን ማን እንደሆነ ዩኬ ላይ ምን ያህል እንደቆየ ራስን ታስተዋውቅልናለህ? ወሲውን አሸብር እባላለሁ። ዩኬ ከመጣሁ ልሙስታ 1 አመት አለፈኝ። ያው ምኖረውም እንግዲህ ሳልፎርድ ነው። ኦኬ እሺ፣ በጣም እናመሰግናለን ፈቃደኛ ስለሆንክልን። እዚህ ዲቦራ ጋር በኢትዮጵያና ኤርትራን ኮሚኒቲ ላይ ትልቅ ስራ እየሰራች ነው። እዚህ በመምጣት ያገኘኸው ነገር ምንድነው? እዚህ ዩኬ ላይ ሲያጋጠሙ ቻሌንጆች እንዴት ተወጣሃቸው? ዩኬ ላይ እንኳን እኔ ቻሌንጅ የምለው ነገር የለም። ያው ዞሮ ዞሮ እንደማንኛውም ከገባው በኋላ ቻሌንጁ ሌላ ከዩኬ ውጪ በነበረው ነው። እዚህ ከገባው በኋላ እኔ ያው እንደማንኛውም በሲስተም ውስጥ ገብቼ ያው ኢንተርቪው ማድረጌ ነገሮች አልተሳኩልኝም። ገና ኔክስት ስቴፕ እየጠበቅኩ ነው እና በቻሌንጅ በኩል እኔ ምንም ነው ብዬ አገሪቷ ላይ ኮምፕሌን ማድረግ የለም። እግዚአብሔር ይስጣቸው በጣም ጥሩ ነው። በሷ በዲቦራ በኩል ለመጣው ግን እኔ እሷ እዚህ ቦታ በመኖሯ ብዙ እንደኔ መሰሉ ውጤታቸው የተበላሸ ስራ የሌላቸው ምናምን አስታውሳለሁ። የሆነ ወቅት ላይ በተለይ ብዙ ነበረን እኔ የመጣሁበት አካባቢና እዚህ ያላትን አካፍላን አይዲያዋን አካፍላ ነገ ተስፋ እንዳለ ነገሮች ሁሉ እንደሚቀየሩ ከኛ ጎን ሆና እኔ ብዙ አጽናንታኛለች፣ ብዙ ረድታኛለች። እኔም ብቻም ሳይሆን ደግሞ ብዙ እኔን የሚመስሉ እንደኔ ስራ ያልነበራቸው ውጤታቸው የተበላሸ በጣም ባላት ነገር እንግዲህ በጣም እኔ እውነት ለልጆቿ መልካም ነገር ይቀመጥ ነው የምለው። እኔ ካየሁት እንግዲህ መልካም ነች እንደ እህት እንደ እናት። እውነት አሁን ቅርብ ጊዜ አዲስ አመት ያከበረችው ከየሆቴሉ ሰብስባ ማንም ቤተሰብ የሌለው የመስከረም 1 አሁን የበዓል እዚያ ያከበረችው ሰው ቢያ እጅግ ይገርማል። እውነት እሷ እንደውም የሰራቸው ነገር ስለማይወጣ ነው። ሰዎች ትንሽ ነገር ሰርተው ብዙ ነገር ያወጣሉ እኮ። እሷ ግን ሰርታ ግን ብዙም እንትን አይልምና ያቺው ዋትስአፕ ላይ ነው ትንሽ እንትን የምትለው። ከዛ በተረፈ እውነት ስለሷ እኔ መልካም ነገር ነው ያለኝ። በቃ እውነት አሁንም እግዚአብሔር ጨምሮ ከፍ ያርጋት። ጥሩ እናት ጥሩ እህት ነች። አሜን። በምን አጋጣሚ ነበር ወደዚህ የመጣው? ወደዚህ እንግዲህ ያው እንደማንኛውም እዚህ ቤት ስመጣ እኔ
እዚህ ሳልፎርድ እዚህ ያለሁበት ተመድቤ ወደ 2 ወር 3 ወር በጣም በቃ ዲፕረስ ውስጥ ነበርኩኝና ዝም ብዬ ደብሮኝ ማታ ላይ ከመሻ አካባቢ ነው ወደ ኦልሞስት ወደ 4 ሰዓት አካባቢ ይሆናልና ዝም ብዬ ወክ ሳረግ ይሄንን ኤሌክትራሙን አየው ማለት ነው። እንደ ኢትዮጵያ ቡና ምናምን እዚህ ያለ እንዲህ ምናምን ብዬ በጣም ደስ አለኝ ማለት ነው። ምክንያቱም ወደዛ ሩቅ ቦታ አለ ግን ኤርትራ ቤት ምናምን ነው ኢትዮጵያ ምናምን የሚል ስለዚህ ብቻ ደስ አለኝ። ከዛ በንጋታው ዝም ብዬ ስመጣ ከፍት ነበር። በዛ ተዋወቀን ቡና ከዛ ማአት ሰው ነው የነበረው ምሳ ቡና ምናምን ቀኑ ሳላቆም መሽቶ ተጽናንቼ ወደ ቤት የገባው ከዛ ቤት ያረኩት ምክንያቱም ለቤቴ ደግሞ በጣም ቅርብ ነች እና በዛ አጋጣሚ ነው ያገኘኋት። በጣም ደብሮኝ በጣም ብቸኝነት ተሰምቶኝ ነው ያገኘኋት። እውነት አሁን ይሄ ሁሉ ነገር ተወገደ አሁን እግዚአብሔር ይመስገን። ያው የአንዳንድ የሆነ የወረቀት ፕሮሰስ እንኳን ባይስተካከልም እንደዚህ ብቸኝነት በሚለው ነገር ግን በእነሱ አገበምጣቴ ሰዎች ማተዋወቅ ያለው እሷም እንደ ቤተሰብ እንጠያየቃለን እና ያው ብዙ ጥሩ ጎን አለው ብዬ አምናለሁ። እሳይ ደስ ይላል እውነት እግዚአብሔር ይመስገን። ዋናው እኛም ፕሮግራሙም አላማ እርስ በርስ አበሻ ኮሚኒቲ ላይ ብዙ አልተሰራምና እርስ በርስ ኢንፎርሜሽንም የሌላቸው አዲስ ሰዎችም ስላሉ ነውና እነሱ ለአዲስ ሰዎች የምታስተላልፈው መልእክት ካለ እንዴ ለነባሮቹ? ማስተላልፈው መጀመሪያ አንዱም ከእንደዚህ ከኮሚኒቲዎቹ ጀምር ደስ ይለኛል። ልክ እንደሷ የሚሰሩ እንደዚህ ተለያይተው እንትን ከሚሉ ምክንያቱም ምንም ጠንካራ የሆነ ነገር እንትን ሲኖርብህ የምትጮህበት ወይ ደግሞ የምትጮህበት ብቻ ሳይሆን ስላንተ ድምጽ የሚሆንልህ ምንም አይነት የኢትዮጵያ ኮሚኒቲ የለንም። ግን አሁን አሉ ተናጥል የሚሰሩ ማለት ነው። እነሱ ግን በአንድነት ቢሰሩ ብዙ ውጤት ያመጣሉ። እውነቴን ነው የምልህ። አሁን እሷ አንድ ብቻዋን እንደዚህ ደረጃ ያደረሰች ሌሎቹም እንደዚህ በቅርበት ይሄ መገፋፋቱን ትተው በፍቅር ቢሰሩ ለኛም አይነት እንደገና ብዙ አሉ እኮ አዲስ ቤቱን ዘግቶ ምናምን እውነቴን ነው የምልህ። እኔ ቤቱን ዘግቼ ማለት 3 ወር ምናምን ሆኖ ነበር። በቃ በዚህ ላይ ሪጀክት ተብያለሁ ምናምን ጓደኛ አላቅም ሰው አላቅም እና እሷን ሳገኝ ብዙ ልጆች አወቁ። 2-3 ቀን አይደለም እኮ ከዛ በላይ መጥቼ ራሴን በጣም ነው የተጽናናሁበት። ቤቱ ቡና ጠጥተ ከሰው ተጫውተ ነገ ሌላ ቀን እንዳለ ተነጋግረ ምናምን ትሄዳለና ሌሎችም በራቸውን ዘግተው የተቀመጡ እያንኳኩ በየአካባቢያቸው አሉ። ሁለተኛ ነገር ደግሞ እንደው እኔም በቃ እንደ እንትን ሳይሆን እኔ እንደ ቲፎዞ ምናምን ለሷ ብዬም አይደለም ግን እንደ ኢትዮጵያዊነት እንደው ጠንከር እነሱ ቢተቀራረቡ ለዚህ ኮሚኒቲዎች ቢቀራረቡ ጠንከር ያለ አንድ ኮሚኒቲ ይወጣቸዋል። ከዛ በኋላ ለማንም ወገን በኢኮኖሚም ቢሆን በችግሮች እንደዚህ በሁኔታዎች ሁሉ በኢንፎርሜሽን ስትሮንግ ይሆናሉና ሁሉም በያሉበት የሚሰሩት እኔ አመሰግናቸዋለሁ። እውነቴን ነው የምልህ። ምክንያቱም ተስፋ ነው እንደዚህ አይነት ሰው ስታገኝ ነው ጥሩ የሚሆነው። ግን ሞር ደግሞ ተቀራርቦ ቢሰሩ የወጣቱንም በቃ አብዛኛው የሚመጣው እኮ እዚህ ወጣት እኮ ነው። እንደውም እኔ ትልቅ እድሜ ትንሽ ገፋ ያለ ነው ግን ብዙ ወጣት ነው አሁን እዚህ የሚመጣው እና ወጣት ደግሞ ትንሽ ሆነ ነገር እንትን ሲል ይደነብራል፣ ይደነግጣል። እንደውም እንደኛ ትንሽ እድሜው እንትን ያለ ላይፍን ስላየ ትንሽ ትጠናከራለህ፣ ትታገላለህ። ወጣት ደግሞ ተስፋ ይቆርጣልና እዚህ ላይ ደግሞ እነሱ ኃላፊነት ወስደው ተቀራርበው ሼር አንዱ ምክንያቱም እነሱ ሲቀራረቡ ጥሩ የሆነ ስትሮንግ ኮሚኒቲ ይወጣዋል። ከዛ በኋላ ለወገን ይሆናሉ። አይናችሁ አዲስ መሆናችሁ ተስፋ አትቁረጡ። ነገም ቀን ነው እንዴ ይሄ በጣም እኔም እኮ ነገው ወረቀትም ተበላሽቶ ሰዎች በማወቃችን ተጽናንተን እየኖርን ነው። እውነቴን ነው። አሁን ይሄ ኮንግራል ተባልኩ ወረቀት የለኝም ግን ነገ ተስፋ አረጋለሁ። ወረቀት የማይሰጡኛልም ሌላ ህይወት ይቀየራልም ስራም ጀምራሉ ቤት ተስፋ አረጋለሁ። ስለዚህ ውጭ ቤት ውስጥ የተቀመጣችሁ ውጡ በላቸው በቃ። በጣም እጅግ አድርገን እናመሰግናለን። ቀረ የምትለው ማስተላለፍ የምትፈልገው መልእክት ካለ? ሁላችሁንም አመሰግናለሁ። ዲቦን እንኳን ለዚህ ያበቃሽ ብለልኝ በቃ ዲቦራ ከፍ ብላ እንድናያት እንፈልጋለን። ምክንያቱም በቅርባችን ጥሩ ነገር እያየንባት ስለሆነ እግዚአብሔር ከፍ ያርጋት። አሜን አሜን። ላንተም መልካምን ሁሉ እንዲገጥምልህ ከልቤ እመኛለሁ። እሺ ቤተሰብ ላይፍ ኢን ዩኬ ፕሮግራማችን እንደቀጠለ ነው። ከእንግዳ ጋር ነን ያለነው። እንግዳችን ማን እንደሆነች ዩኬ ላይ ከመጣች ምን ያህል እንደቆየች እንዲሁም በዚህ በጎ አድራጎት እየሰራች ያለችው በምን እንደሆነ ህብረተሰቡን እያገለገለች እንደሆነ ታስተዋውቅናለች። ወደ እንግዳችን ሚለን እባላለሁኝ። ዩኬ ከመጣው አመት ሆኖኛል። ኦልሞስት ከነገ ወዲያ 1 አመት ይሆነኛል ማለት ነው። እዚህ ቻሪቲ ውስጥ የምሰራው የተለያዩ ሮሎች አሉኝ። ለምሳሌ እንግዶች ሲመጡ አዳዲስ ሰዎች ሲመጡ
ዌልካም ማለት ኢንቫይሮንመንቱን እንዲለምዱ ማድረግ የተለያዩ ምክሮችን መስጠት ለምሳሌ ሲመጡ ጀስት ከሀገሩ ጋር እንዴት ተስማምተው ምን ማድረግ እንዳለባቸው አድቫይዝ እንሰጣቸዋለን። ምን ማድረግ እንዳለ ለምሳሌ ትምህርት መማር የሚፈልግን መማር እንዲጀምር ማድረግ ሊሆን ይችላል። አንዳንዴ ደግሞ የሆነ የተበላሸባቸው ወረቀት ሊሆን ይችላል ኦር ደግሞ ስለ ቤት የሚፈልጉ እንደ ኒዳቸው ሪስፖንስ እናደርጋለን። እንደገና ደግሞ እንትን ላይ እንሰራለን አዌርነስ ክሬሽን ለምሳሌ ከሀገር ቤት ወደዚህ ስትመጣ ኤቭሪቲንግ አልጋ ባልጋ ይሆናል ማለት አይደለም። ከምግቡ ይጀምራል። አይመቸንም። ያንን ነገር እንዴት አድርገው አጣጥመው መኖር እንደሚችሉ እነዚህ ነገሮች አድቫይዝ እንሰጣለን። እንደገና ደግሞ እንደምታውቁት ብቸኝነት ያጠቃናል። ጀስት ከኛ ጋር መጥተው አብረው እንዲጫወቱ አብረው እንዲያደርጉ እንደገና ደግሞ ስራ እንዴት መፈለግ እንዳለባቸው አብረናቸውም እየፈለግንም ሊሆን ይችላል። እንደገና ደግሞ አፕላይ ያደረግንላቸው ስራ ካለ እዚህ ቦታ ስራ አለ ይሄንን ብናደርግስ እንደዚህ የሚለውን ነገር ሰፖርት እንደራረጋለን። ኢቻዘር ጀስት ከመጣው ጥቂት ጊዜ ቢሆነኝም ነገር ግን እኔ ስመጣ የተሻለ ቦታ ነበር የመጣሁት ማለት ይሄን ቻሪቲ ቶሎ ማግኘት ችያለሁ። ስለዚህ ብዙ ሰፈር አላደረኩኝም ጥሩ መንገድ ላይ ገብቻለሁ ብዬ አስባለሁ። እዛ በኋላ ጀስት ቮለንተሪ እያደረኩኝ ኦልሞስት ወደ 8 ወር አካባቢ አብሬ ከዚህ ድርጅት ጋር እየሰራ ነኝ ያለሁት። እንግዲህ ይሄንን ይመስላል። እሺ ሜላን እጅግ አድርጌ አመሰግናለሁ በእኔና በተመልካቾቼ ስም። ይሄን የቮለንተር ስራ ለመስራት ምን አነሳሳሽ? የቮለንተር ስራውን መስራት የጀመርኩት መጀመሪያ የራሴ ኒድ ነበረኝ። ያው እዚህ ስንመጣ እንግዲህ ሰርተን ራሳችንንም ቤተሰቦቻችንንም ለመቀየር ነው አንደኛው። ስለዚህ ስራ ማግኘት ደግሞ ሲምፕል አልነበረ፣ ይከብዳል። ምን መፍጠር አለብን? ኮኔክሽን የሚባለውን ነገር መፍጠር አለብን። ስለዚህ ምንድነው ያደረኩት? መጣሁ እዚህ ኮኔክሽንን ፈጠርኩ። ከዛ በኋላ ደግሞ ሌሎች ሲመጡ ሰፈር አድርጌበት የነበረው መንገድ እኔ ያለፍኩበትን እንዳያልፉ ያንን ነገር ማድረግ እንዳለብኝ አሰብኩኝ። ከዛን ጊዜ ጀምሮ ይሄንን ነገር እያደረኩ ነኝ ያለሁት። በጣም ደስ ይላል። ትልቅ ስራ ነው እየሰራችሁ ያላችሁት። በመቀጠል እንዲሁም አዲስ ሆነው ለሚመጡ ሰዎች እናንተ ጋር በምን መንገድ ነው ሊያገኟችሁ የሚችሉት? ሁሌ ነው አገልግሎት የምትሰጡት? ከሰኞ እስከ አርብ ነው የምትሰጡት? እኔ አሁን ላይ ሁሌ አላደርግም፣ ምክንያቱም ስራ አለኝ። ግን የሆነ የስፔሲፊክ የመረጥኩት ቀኖች አሉ። ብዙ ጊዜ ሰዎች ሊገኙበት የሚችሉበትን ሰዓት መርጬ የዛን ጊዜ ላይ ቮለንተር አደርጋለሁ። ያም ቀን መቼ ነው? ማክሰኞና አርብ ነው። ማክሰኞ ድራይቪንግ ላይሰንስና እንግሊዘኛ ቋንቋ ትምህርት ይሰጣል። እሱ ላይ አቴንድ እናደርጋለን። እዛ ላይም ሰፖርት እናደርጋለን። አርብ ደግሞ ጀነራል የሆነ በማንኛውም ኢሹ እንትን ይሰጣል። ምንድነው ኦሪንቴሽን አለ። ጀስት የሚፈልጉትን ሰፖርት ያደርጋሉ። ኢቭን በሳምንት ሁለቴ መስጠቱ በራሱ ትልቅ ነገር ነው እውነት ለመናገር በጣም አሪፍ ነው። እሺ በመቀጠል ሚላን አዲስ ለሚመጡ ሰዎች እንዲሁም ዩኬ ላይ ላሉ ሰዎች የምታስተላልፊው መልእክት ካለ? ጥያቄም ያለበት እንደገና ደግሞ ጥያቄም ባይኖርበት ሌላ ሰው መርዳት የሚችል ሰው ስለሚኖር በቻሉት መጠን መተው ኮሚኒቲያቸውን ቢያገለግሉ። ጥያቄ ብቻ ሊኖረን አይገባም አይደለ? የግድ ኮሚኒቲያችንን ደግሞ ማገዝ ስላለብን በብዙ ችግር ውስጥ ያሉ ስላሉ እነዛን ሰዎች መተው ቢያግዙ ጀስት የሳቲስፋክሽን ያገኛሉ ብዬ አስባለሁ። ሚላን ስለነበረን ነገር እጅግ አድርጌ አመሰግናለሁ። እሺ ቤተሰብ ላይፍ ኢን ዩኬ ፕሮግራማችን እንደቀጠለ ነው። አሁንም እንግዳ አለን። እንግዳችን ማን እንደሆነ ዩኬ ከመጣ ምን ያህል ጊዜ እንደሆነው ራሱን ያስተዋውቅልናል። እሺ ሰላም፣ ለዚህ ድል ስለሰጣችሁ በጣም አመሰግናለሁ ከልቤ። አንተንም በጣም አድናቂ ነኝ። ዩቲዩብ ላይ ሁሌም ነው መከታተል። በዚህ አጋጣሚ መናገር በፈልገው ነገር ነው። ናትናኤል ሳምሶን እባላለሁ። ዩኬ ከመጣው 5 ወር ሆነኛል እና እዚህ ስመጣ ማንም ሰው አልነበረኝም። ግን ዲቦራ የምትባል በአንድ ሰሞን በዚህ ሰፈር ሲሄድ ጠርታ እንደ ሰው እንደ አበሻን ብላ ጠይቃኝ፣ አዎ ብያት ጠርታ እንደ ሰው አስገብታ ብዙ ነገር ያወያየችኝ፣ ብዙ ነገር ድጋፍ የሰጠችኝ። እሺ ወንድማችን ዩኬ ከመጣ 5 ወር ሆኖሃል። በዚህ 5 ወር ውስጥ ያጋጠሙክ እንደ ቻሌንጅ ብለ የምታስባቸው እንዲሁም እነዚህን ቻሌንጆች እንዴትስ እያለፍካቸው ናቸው ያሉት? በተለይ አዲስ ስትሆን የሚያስቸግሩ ብዙ ነገሮች አሉ። እነሱ እንዴት እያለፍካቸው ነው? እነሱም በመጀመሪያ ፈጣሪን አመሰግናለሁ። ሁሉ ነገር ያሳለፈኝ እግዚአብሔር ነው።
ሁለተኛ ደረጃ ደግሞ ዲቦራን በጣም ከልቤ ያመሰግናታለሁ። ምክንያቱም ብዙ ጭንቀት ውስጥ ነበርኩ። ወረቀቴን እንዴት ማስተካከል እንዳለብኝ ምንም አላቅም ነበረ። ለሀገሪቱ አዲስ ስለሆንኩ ምንም አይነት ኬዝ ምንም ነገር አላቅም ነበረ። ስለ ወረቀት መስተካከል ስለ ብዙ ነገር ስለ በቃ እዚህ መታ አዲስ ሆነ የሚከብዱን ነገሮች ሁሉ ያን ነገር ወደ ጎን ትታልኝ ከጭንቀት ገላግላኝ በብዙ አይነት መንገድ በብዙ አይነት ነገር አስተካክላኛለችና ከእግዚአብሔር ወታች እሷን በጣም ነው ማመሰግናል። በጣም አሪፍ። በተለይ በስደት ዓለም ስትኖሩ ለሰው ልጅ ሰው በጣም ያስፈልጋል፣ የትም ቦታ ያስፈልጋል። ግን በተለይ ስደት ላይ ስትሆኑ ስፔሻሊ አዲስም ከሆናችሁ እኛም ያለፍንበት ችግር ነው። ይህን ያለፍንበት ችግር ይጠቅማል፣ ያበረታታል ብለን ስላሰብን ነው ይህን ፕሮግራምም የምናዘጋጀው። እንደ ኢንፎርሜሽን ነው። በጣም ይረዳችኋል፣ ይጠቅማችኋል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እሺ። በመቀጠል ወንድማችን ማስተላለፍ የምትፈልገው መልእክት ካለ? ግራ የገባቸው ወይ ደግሞ እንደዚህ ጭንቅ ውስጥ ስለሆኑ ስለ ወረቀታቸው ምናምን ቤት ከሚቀመጡ ወጣት ነውና አንድ ወጣት መንቀሳቀስ አለብን አንድ ላይ ተሰባስበን እና ያው መተጋገዝም መረዳዳትም ለሰው ልጅ አስፈላጊ ነው። አንዱን ያላወቀውን ማሳወቅ አስፈላጊ ነው። ይሄ ቤት ደግሞ ያላወቁትን እንዲያውቁ ካወቁትም እንዲማሩ የሆነ ፍቅር ቡና ካፌ ነው። እውነት ለመናገር በቃ እዚህ መጥታችሁ ራሳችሁን አስተካክሉ። ወረቀታችሁንም የኑሮ ዘይቤውንም መንገዱንም በብዙ አይነት መንገድ ነው መደገፈን ማመስገን የሚችለው በዛ አይነት አጋጣሚ ነው። ገብቷል። ከጭንቀት ከሀሳብ ገላግላኛለች። ብዙ ነገር አማክሬያታለሁ። ከፍቶኝ እንደ ሰው ልጅ ሰው አጥቼ ሰው አለኝ ብዬ ስመጣ በሯን ከፍታን የተቀበለችኝ እና አመሰግናታለሁ። ይህ ነው ለማለት ፈልገው። አንተንም በጣም ከልቤ ነው ማመሰግነ መወድ ማከብረ ሰውነ እኔም እንደዛው ወንድሜ በጣም እጅግ አድርጌ አመሰግናለሁ። እንወድሃለን፣ እናከብረሃለን። መልካምን ሁሉ እንዲገጥምህ እንመኝልሃለን። አሜን። እሺ ወንድማችን፣ እሺ በቃ ቴንክ ዩ። እሺ እንፈልጋለን ተጨማሪ ሌላ አዋርድ በረ ጊዜ እጅግ አድርገን እናመሰግናለን። ፍቅር ኪወስ እናመሰግናለን። እሺ ቤተሰብ ላይፍ ኢን ዩኬ ፕሮግራማችን ይሄን ይመስል ነበር። አብራችሁን ስለሆናችሁ እጅግ አድርጌ አመሰግናለሁ። ትልቅ ስራ እየሰራች ያለች እህታችን ነች። አበረታቷት። መታችሁ የምትፈልጉት ኢንፎርሜሽን በመማርም በስራም ዙሪያ እንዲሁም በቮለንተር ስራ መሳተፍ የምትፈልጉ በማንኛውም ስራ መታችሁ መሳተፍ ትችላላችሁ። እጅግ አድርጌ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይመቻችሁ።